ሰላም አለይኩም ወራህመቱላህ። አንድ ሐሳብ ነበረኝ። እንደ ሐሳብ እስኪ በመጥፎ ጎኑ አትዩብኝ፣ ከተመቻችሁ ታዳምጡታላችሁ። በመጅሊሱ ጉዳይ ነው። አሁን ያለው መጅሊስም ይሁን ከዚህ በፊት የነበረው መጅሊስ ለሙስሊሙ ኡማ እያበረከቱ ያለው ነገር ለኔ ብዙ እየታየኝ አይደለም። ወሃቢያና አገራችን ላይ በአጠቃላይ የብሔሩ ችግር አለ። ምንም የሚደበቅ ነገር አይደለም። በእምነት ያለው ችግር አለ። ሰሞኑ እንደሚራገበው እንዳያችሁት ነው። የተዳፈኑ እሳቶች ናቸው። የሆነ ቀን ከፈነዱ ከባድ ነው። ያ ብቻ አይደለም፣ በእምነት ቤቶችም ችግር አለ። መስጂድ ውስጥ ችግሮች አሉብን። በሙስሊሞች መሃል በጣም ብዙ ችግሮች፣ ሰፋ ያሉ ችግሮች አሉ። ይሄንን ለማስረዳት ብዙም አያስፈልግም፣ የምታውቁት ነገር ስለሆነ ላነሳ የፈለኩት በተለይ በአንደኛው በኩል ያለው ከዚህ በፊት የነበረው መጅሊስ አሁን ላይ ከመጅሊስ ላይ በሚነሳበት ሰዓት ከስልጣኔ ተነጠቅኩ የሚል የትንሽ ሰዎች ሮሮዎች ይሰሙና ከኋላቸው ግን ብዙ ሰዎች አሉ። ወሃቢያ አንደኛው ሶፊያ ወይም አህባሽ እየተባባሉ እኛን ህዝቡን ግን ቁማር ነው እየተጫወቱብን ያሉት ሁለቱ። እኔ አንድ ሐሳብ አለኝ። አሁንም ቢሆን ያለው ከዚህ በፊት የነበረውም ቢሆን ይሄ ነው የሚባል የሐጅ ላይ ብቻ ጠንከር ያለ ስራ ይሰራል። ምክንያቱም የሚከፈለው ብርም ሊሆን ይችላል። ከዛ ውጪ ወደ መስክ ወጥተው ወደ ፊልድ ወርደው ታች ወርደው ከቢሮ ከመግባት ውጪ ህዝቡ ላይ እየሰሩት ያለው ነገር እኔ እየታየኝ አይደለም። ስለዚህ ለምን ስልጣን አያጋሯቸውም የሚል ሐሳብ አለኝ። ስልጣን ያስገቧቸው። በቃ እነዚህ አሁን ተባረርን ብለው እያሰቡ ያሉት ሰዎች ይግቡ። ስለዚህ እናንተ ስልጣን ወንበር ማሞቅና የራሳችሁን ፕሮቶኮል መጠበቅ እስከሆነ ድረስ እናንተው እዛው ተካፈሉ። እኛን ህዝቡን ቁማር አታስበሉን። ወሃቢያና እንትን እያላችሁ ዛሬ ያኛው ወግሆል ያለው ደግሞ ሌሎች እምነቶችን ከጎኑ አሰልፎ ምን እስኪሆን እንደምንጠብቅ አላቅም። በተራው ደግሞ ነገ ጧት ይሄኛው ስልጣን ላይ የሚወጣበት ጊዜ አለ። እንደው ቅያሬ ነው ይመጣል። ስለዚህ የዛን ጊዜ ደግሞ እንደዚህ እየተበቃቀላችሁ እናንተ ወንበር እየተተካካችሁ አንዱን ባንዱ እየተሰዳደባችሁ የምትሄዱበት መንገድ እኛን ዋጋ ሊያስከፍል የሚችል ነገር ነው። ይልቅ ወረድ ብላችሁ ህዝቡን ብታዩት ኒቃብ ለበሰች እንጂ ጀለቢያ እንደኛ ጥምጣም ለበሰ እንጂ ዜሮ ነው። ውስጡ ሲገባ በጣም የሚያሳዝን ነገር ነው ያለውና ይሄን ሁሉ ችግር ዋጋ አታስከፍሉን እኛን። እናንተ ለስልጣናችሁ ይበቃችኋል። ከዚህ በፊት በነበሩት በሐጂ ዑመር ጊዜ ዶክተር ጅላን በምክትልነት ተቀምጠው የሱናውን ይወክላሉ ተብሎ ማለት ነው። እውነትም ደግሞ ይወክሉት ነበር። አንደኛ የሱናው አልহামዱሊላህ ደስ የሚለው ነገር ያንሃል ሙንከር ነገር ካላየ ስልጣን ላይ ስለተቀመጡት ሰዎች ብዙም ቅናትም ሆነ ምንም አልነበረውም። ያሁኑ ግን ያለው ሙሉ ለሙሉ ከስልጣን ተነጠቅን በሚል በኃይለኛ ሰውን እያነሳሱ ወሃቢያ እያሉ ሌሎችም ሰዎችንም ከጎናቸው እያሰለፉ አንድ ቀን የተጫረለት ያው ሩዋንዳ እንደሚሆን ነው አገራችን። እኛ ሙስሊሞች አገራችንን መታደግ ብቻ አይደለም ማሳደግ የሚገባን ሰዎች በትንሽ ነገር ግን በሁሉ ሰዎች እየተባላን ህዝቡን ከጎን ምንም የማያቅ ህዝብ ነው ያለው። ጅህልና እንደ ባህር ሊውጠው ነው። ሱሶች ውስጥ ገብቷል። አላማ የሌለው ትውልድ ነው ያለውና እናንተ በዚህ ዘመን ቢሮ ላይ መግባት ሁሉ አልነበረባችሁም። ከአንዱ ክልል ወደ አንዱ ክልል ከአንዱ መስጂድ ወደ አንዱ መስጂድ እየዞራችሁ ያለውን ችግር እየፈታችሁ እያስታረቃችሁ እያስማማችሁ መሄድ የነበረባችሁ ናችሁ። ለስሙ እኮ አሁንም ቢሆን በሁለቱም አለ ሊባል ይችላል። ይወክላል። እንደዚህ አይነት ሰው አይደለም ማስቀመጥ ተጽዕኖ መፍጠር የሚችል ያንኛውን ግሩፕ በመያዝ የሚችል ሊያሳምን የሚችል ይሄ ዝም ብሎ የተከተለ የእናንተው አጃቢ ጋርድ መስሎ የሚሄድ ሳይሆን ለምሳሌ በዶክተር ጊዜ ተቃውሞ መሐላቸው ነበር። ችግር ሲኖር አይሆንም የሚባል እንደዚህ አይነት ነገር ሐሳብ ማፍለቅ የሚችል እንደዚህ አድርጋችሁ አጋሯቸውና በስልጣኑ ላይ ባካችሁ ህዝቡ ሰላም ይኑርበት። ህዝቡ ወይ ምንድነው ችግራችሁ? እስኪ እየሰራችሁ አይደለም ላልኩት ነገር የበፊቱም ያሁንም ቢሆን የሙስሊሙን ችግር መስጂድ ሲፈርስ አላስቆማችሁልንም። የተጣሉ ሰዎችን በየመስጂዱ ያለውን ማጥበብ አልቻላችሁም። አንድ ከመንግስት በኩል ተጽዕኖ አለባችሁ ይሄን እንዳታደርጉ አላቅም። ወይስ ደግሞ ችግር የለም ብላችሁ ነው የምታምኑት? ወይስ ራሳችሁ ተመችቷችሁ ነው? ስልጣኑ ተመችቷችሁ ወንበሩ ሞቋችሁ እኛን ረስታችሁት ይሄ ችግሩ ሳይገባችሁ ቀርቶ ነው? ወይስ አልቻላችሁት ሆኖ ነው? ወይስ ደግሞ ችግሩ እንዳለም አልገባችሁምና ነው? በጣም ብዙ ችግር አለ። ኡማው አሁን ያለበት ሁኔታ ከሚባለው በላይ ነው ያለው። ከባድ ጊዜ ነውና ያለንበት። ያን ነገር መፍታት እየቻላችሁም ስላልሆነ ጨርሳችሁን ብለቋችሁ እኔ በግሌ ግዳይ አይደለም። አለዛ ግን ተካፍላችሁ ሁለቱንም ይዛችሁ
በዚህ መሃል ያለው ህዝባችን ባይባላ መልካም ነው። ሰሞኑን በሞቱት በሃጂ ምክንያት እየተፈጠረ ያለውን ልዩነት አይታችኋል። አጀንዳው እሱ ብቻ ሆኖ እየተዟዟረ ተሳዳቢና ተደጋጋፊ መሃል ሆነን ነው ያለነው። ይሄ መሆን አልነበረበትም ሐቂቃ። ስለዚህ ይሄንን ነገር ቢታሰብበት የሚል እኔ አንድ ሐሳብ ነው ያለኝ። እንደው ከቻላችሁ ይሄ ሐሳብ የተመቻችሁ ሼር እና ሪፖርት ኮፒ በማድረግ ለብዙ ሰዎች እንዲደርስ አድርጉትና ሐሳቡንም ተቀበሉት። ያው ሞት አይቀርም። ይሄው ሁሉም እየሞቱ ነው። የያዛችሁት ንብረት የለው ስልጣኑ ሁሉም ቀሪ ነው። ይልቅ ለታሪካችሁም ለአኺራችሁም የሚሆን ነገር ሰርታችሁ ብትኖሩ አላህን ፍሩ። እኛን ህዝቡን ቁማር አትጫወቱብን፣ እርስ በርሳችን አታባሉን። እኛ ከሙስሊሙ ሙስሊም ካልሆነውም አንድ ሆነን እንኖራለን እያልን ባልንበት እርስ በርስ በመስጂድ ውስጥ መበጣበጥ የለብንም። አንተ ዋሃቢያ፣ አንተ ካፊር ነህ፣ አንተ አህባሽ፣ አንተ እንትነህ ተባብለን ይሄ ነገር ዝም ብሎ እንዲህ አይቀርም፣ ዱላ መነሳቱ አይቀርምና ያ ነገር ከመነሳቱ በፊት ብትታደጉንና ስልጣን አካፍሏቸው በአላህ ይግቡና እዛው ነገር አፉ ይያዝለት። አንድነት ለማምጣት ሞክሩ ባካችሁ። በዚህ ተስማሙ ለማለት ነው። አፍወን አጥፍቼ ከሆነ እንግዲህ በጣም ይቅርታ፣ ግን በጣም እየቆረቆረኝ እየተሰማኝ ያለ ችግር ሆኖብኝ ነው።